በየዕለቱ የምናደርጋቸው ነገር ግን የፊት ቆዳችን ያለጊዜው እንዲጨማደድ፣ እንዲሸበሸብና እንዲያረጅ የሚያደርጉ ስህተቶች ምን እንደሆኑ ታውቃላችሁ? ሰላም፣ በዛሬው ቪዲዮአችን ቆዳችን በፍጥነት እንዲያረጅ የሚያደርጉ ዋና ዋና ምክንያቶችን እንዲሁም አሁኑኑ ልናቆማቸው የሚገቡ ስህተቶቻችንን በዝርዝር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛ፣ በቂ ውሃ ለመጠጣት። ቆዳ በቂ እርጥበት ካላገኘ ይደርቃል፣ ወዙን ያጣል፣ እንዲሁም ትናንሽ የፊት መስመሮች ጎልተው እንዲታዩ ያደርጋል። የደረቀ ቆዳ ደግሞ በፍጥነት ለመሸብሸብ የተጋለጠ ነው። ሁለተኛ፣ የፀሐይ ጨረር። የፀሐይ ዩቪ ጨረሮች የቆዳችንን ኮላጅን ያበላሻሉ። ይህም ቆዳ የመለጠጥ አቅሙን አጥቶ እንዲሸበሸብና ጥቋቁር ነጠብጣቦች እንዲወጡበት ያደርጋል። ስለሆነም በየቀኑ ሰንስክሪን በመጠቀም ቆዳችንን ከፀሐይ ጨረር መከላከል ይኖርብናል። ሶስተኛ፣ ፊትን ደጋግሞ መነካካት። እጃችን ቀኑን ሙሉ ስልካችንን፣ የበር እጀታዎችንና ልዩ ልዩ እቃዎችን ስለሚነካ በርካታ ባክቴሪያዎችን ይይዛል። ስለሆነም ፊታችንን በምንነካበት ጊዜ እነዚህ ባክቴሪያዎች ወደ ቆዳችን ተላልፈው የፊት ቀዳዳዎቻችንን በመድፈን ብጉርና ሽፍታ እንዲወጣ ያደርጋሉ። እነዚህም ብጉርና ሽፍታዎች በእጃችን ለማፍረጥ በምንታገልበት ጊዜ ቆዳችን ላይ የቆዳ መቆጣት ወይንም ኢንፍላሜሽን ይፈጠራል። ይህም የኮላጅን መሸርሸርን በማፋጠን ፊታችን እንዲሸበሸብና ጥቋቁር ነጠብጣቦች ያለ ጊዜያቸው እንዲወጡ ያደርጋል። ስለሆነም ፊታችንን ለመታጠብ ካልሆነ በስተቀር ፊታችንን በፍጹም በእጃችን መንካት አይኖርብንም። አራተኛ፣ ስኳርና የተቀነባበሩ ምግቦችን ማብዛት። ስኳር የበዛባቸውን ምግቦች ስንመገብ ግላይሴሽን የሚባል ሳይንሳዊ ፕሮሰስ ይፈጠራል። ስኳር ከኮላጅን ጋር በመጣበቅ ቆዳችን ጥንካሬውንና ልስላሴውን እንዲያጣ ያደርገዋል። ይህም ቆዳችን ያለ ጊዜው እንዲሸበሸብ ያደርገዋል። አምስተኛ፣ ፊትን በበቂ ሁኔታ ሞይስቸራይዝ አለማድረግ። የፊት ቆዳችን ምንም እንኳን የተፈጥሮ ቅባት ያለው ቢሆንም እርጥበት ወይንም ሞይስቸራይዘር ያስፈልገዋል። ሞይስቸራይዘር ወይንም የፊት ቆዳ ማለስለሻ አለመጠቀም ቆዳ ድርቅ ብሎ የመለጠጥ አቅሙን እንዲቀንስ ያደርገዋል። ይህም ፊታችን እንዲሰነጣጠቅና እንዲሸበሸብ ያደርጋል። ስድስተኛ፣ የፊት ሜካፕ ሳያጸዱ መተኛት። ሜካፕ ሳናጸዳ ስንተኛ በቀን ውስጥ ሜካፑ ላይ የተከማቸ አቧራና ቆሻሻ በቆዳችን ላይ ስለሚቀር ቆዳችን አየር እንዳያገኝና እንዳይታደስ ያደርገዋል። ይህም ቆዳችን ያለ ጊዜው እንዲያረጅ ያደርገዋል። ሰባተኛ፣ ኦቨር ኤክስፎሌሽን ወይንም ከልክ በላይ ስክራብ መጠቀም። ፊታችንን ከልክ በላይ በስክራብ ወይንም በሌሎች ኬሚካሎች ማሸት ቆዳችን ከልክ በላይ እንዲደርቅና እርጥበት የመያዝ አቅሙን እንዲያጣ ያደርገዋል። ደረቅ ቆዳ ደግሞ በፍጥነት በመሸብሸብ የፊት መስመሮች ያለ ጊዜያቸው እንዲወጡ ያደርጋል። ስምንተኛ፣ በቂ እንቅልፍ አለማግኘት። በምንተኛበት ጊዜ ገላችንና ቆዳችን ራሱን ይጠግናል። በቀን ውስጥ ቢያንስ ከ7 እስከ 8 ሰዓት ያህል እንቅልፍ ማግኘት ይኖርብናል። ይህ ካልሆነ ግን ቆዳችን ራሱን ለማደስ በቂ ጊዜ ስለማያገኝ ያለ ጊዜ ይሸበሸባል። ስለሆነም በቀን ውስጥ ቢያንስ ከ7 እስከ 8 ሰዓታት ያህል መተኛታችንን እርግጠኛ መሆን ይኖርብናል። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።